ለማየቱ አቅም ካላችሁ ይህን ቪዲዮ ተመልከቱ። ምክንያቱ የኢትዮጵያ ወጣቶች አይተው ነው የሚያምኑ እንጂ ታሪክ ሰምተው ተነግረው የሚሰማ ጆሮ የላቸውም፣ አይገባቸውም። ለማየቱ ደስ አይልም፣ ግን የቅርብ ጊዜ እርግጠኛ ታሪክ ነው። ይህ ከመዝመት በፊት የግድ ማየት አለብህ። ምን እንደሚገጥምህ ማወቅ አለብህ። ይህን ቪዲዮ እያየህ የምትዘምት ወጣት ካለህ፣ ሚስት ካለህ ሚስትህ፣ ልጆች ካለህ ልጆችህ፣ አባትህና እናትህ፣ ሁሉም ቤተሰቦችም ጭምር ተሰናብተህና እንጂ ዝም ብለህ ከግድቡ ወደ ወደቡ ቀይ ባህር ነው ድንበሬ ዳህላክ ቤት ሰራለው ይህን ችቦ የመታህል ሀገር መሽናት ብቻ ነው የሚበቃን እያልክ መምጣት አይደለም። ምን እንደሚገጥምህ ማወቅ አለብህ። በኋላ ግን ልክ እንደ መንግስቱ ኃይለማርያም ሲጨንቀው የፈጠረው ምክንያት ጀግና አይቀበርም አሞራ ነው የሚበላው ያለው አንተም ልክ እንደሱ ተገቢ ቀብር እንኳን አታገኝም። ጨርሻለሁ መልእክቴ። በአንድ ሳምንት በሁለት ሳምንት በሶስት ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል። አይ ልዩ ኃይል ላይ በቃ ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በአንድ በሁለት ወር ጊዜ ውስጥ ግማሽ ሚሊዮን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ህዝብ ሀገር ስለሆነ ሌላ 1 ሚሊዮን ወጣት ና ብቻ iyo ፎከርክ ብቻ ና ዴዘርት መሆኑ አትርሳውና ሻዕቢያም ቀዝቃዛ ውሃ ጀላቴ አምባሻ ኩትፎም ጭምር ይዘው አዘጋጅተው በደንብ አድርገው ጠብቀው ያስተናግዳል። iyo ፎከርክ ብቻ ና እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። ወደህም ጠላህም ሁሉም በዙሪያ ያሉ አገሮች ተስማምተህና ተከባብረህ መኖር ብቻ ነው። ሌላ ምንም አማራጭ መንገድ የለም እንጂ የሌላ አገር ድንበር ጥሰህ መኖር አይቻልም። የለም። የኤርትራ መንግስት አቋም የታወቀ ነው። በሰላማዊ ፖለቲካዊ ዲፕሎማቲካዊ በሆነ መንገድ የባህር በር ለኢትዮጵያ የማግኘቱ ጉዳይ በጣም አጠራጣሪ ነው የሚመስለው። ሁሉ ጊዜ ጦርነት የመንግስታት አንድ የፖሊሲ አማራጭ ነው። መቼ ትመርጠዋለህ ነው እንጂ ሁሉ የፖሊሲ አማራጭ ነው። ጻድቃንም ውጊያው ለመንግስታት እንደ አንድ አማራጭ ነው አለ። ውጊያ አማራጭ ሆነ አያውቅም። ተረበሽክ፣ ቸኮልክ፣ ውጊያው ናፈቀ። ከውጊያው ምን ትጠብቃለህ? ሞት፣ ስደት፣ አገርን መተራመስ፣ የቤተሰቦች መለያየት፣ ሌብነት፣ አሰቃቂና ቆሻሻ የሆኑ ነገሮች ሁሉም ከውጊያ ነው የሚመጣው። ምናልባት ግን ያላስረከብካቸው አንድ ቁሳቁስ ነገሮች እንደ መስከረምና አባይ የመሳሰሉ መርከቦች አሉ ማለት ነው እንጂ ውጊያ አይናፈቅም። ውጊያ ምንም ትርፍ የለውም፣ ምንም እድገት የለውም። ጣናነሽ እንኳን ነገሩ ደስ አላላትም መሰለኝ ቶሎ ብላ ከባህር አመለጠች። ከመኪኖች ጋር በጎዳናው መንሸራተት ይሻላል አለች። እውነቷ ናት። ሰላም ናፈቀች። ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። ደግሞ ችግር የለም ብቻ ነው የምትሉት ኢትዮጵያውያን። እንዴት ውጊያን እየጋበዘህ ዶክተር አብይ ችግር የለም ማለት አለብህ? 1 ሚሊዮን ወታደሮች ሲያልቁ ሌላ 1 ሚሊዮን ወታደሮች በአንድ ወር መተካት እንችላለን እያለ 1 ሚሊዮን ወታደሮች ወዲያው እንደሚጠፉ እኮ እርግጠኛ ሆነ ነገራችሁ። ችግሩ እየባሰ ሲሄድ እንጂ ችግሩ እየተሻሻለ ሲሄድ አይታችሁ አታውቁ። በዓለም ሙሉ እንደ ኢትዮጵያ የምታልፈው ችግር እንኳን ወይም ተመሳሳይ ሀገር እንኳን የለችም። ችግሩ ለይተህ ማወቅ ነው መድኃኒቱ እንጂ ችግር የለም ማለት ብቻ ችግሩ አይጠፋም። ከችግሩ እንኳን አንድ ቀን ተላቃ ወጣ አታውቅም። ራብ ወይም
ውጊያ ከጠፋ ራብ። ልክ እንደ ፊልም ተከታታይ ነው፣ ወረፋ ይዘዋል። ደግሞ ልጁ አያድግም። ይኸው አንድ ጊዜ ሀብታም ናት ኢትዮጵያ ይላታል፣ አንድ ጊዜ ደግሞ ድሃ ለማኝ ሀገር ናት ይላታል። ለማኝ ሀገር ነች። ለማኝ ደጅ ጠኝ ለማኝ ሀገር ውስጥ እየኖርሽ አሁን ሲዳማ ለምን ትያለሽ? በየንበት አይደለም እንዴ ማን ለምንበት ቋንቋ አለ? በየባህሩ ወንድሞችሽ ሴቶችሽ እያለቁ በየእስር ቤት እያለቁ ሲዳማ አይለምን? ሲዳማ ማን ነው? ለማኝ ነው ኢትዮጵያዊ። በአፍሪካ ሀገራት እኮ እስር ቤት ያሉ ሰዎች አሁን እንደሚባለው እኮ አይደለም፣ እዚህ እንደሚቀለደው እኮ አይደለም። በ45 ከ40 በላይ ዲግሪ ሴልሺየስ በጣም በሚያቃጥል አንደርግራውንድ የነበሩ እኮ ናቸው። ስለዚህ ያንን መጻደቅ በየሰፈራችን እኛ ሀብታም ነን፣ እኛ ከብታለን፣ እኛ ወርቃለን አይሰራም። ኢትዮጵያ ድሃና ለማኝ ሀገር ነው። ፔሬድ። ለምሳሌ አንቺ ጥሩ አባት ነው ያለሽ፣ ምግብ አትቸገሪም። ግን አሁን አሜሪካ ኤምባሲ ብትሄጂ ቪዛ አታገኝም፣ የለማኝ ሀገር ዜጋ ስለሆንሽ። እስቲ በሉ አንድ ጊዜ ተዝናኑና የተኛው ነው የበለጠ ተዋንያን የበለጠ አክተሩ ከዶክተር አብይ ከጌታቸው ከልደቱ። በኋላ ግን አንድ መልእክት አለኝ። ከኢሱ ወደ አፎም ጋር የምንካፈለው አሰብ ይሆናል። በ40 ዓመት እድሜው ግለ ታሪክ ጽፎ አገር አስተምራለሁ እያለ ብዙ መጽሐፍ የሚሸጥበት አገር ውስጥ ነው ያለው። ስለዚህ ጠቅላይ ሚኒስትር እንኳን ግለ ታሪክ ሆነ አልጻፉ እንኳን ሌላ ነገር ጻፉ። ጠቅላይ ሚኒስትር አብይ ኢትዮጵያን ለመምራት እውቀቱ የላቸው፣ ልምዱ የላቸው፣ ከምንም ነገር በላይ ግን ቅንነቱ የላቸው። የኢትዮጵያ ቁጥር 1 የብሔራዊ ደህንነት ስጋት ጠቅላይ ሚኒስትር አብይ ናቸው። በቂ ኤርትራ የተወሰደው አሰብ የተወሰደው በጦርነት ነው። በጦርነት ሄደ በጦርነት ነው የምናመጣው እንጂ በመጽሐፍ ቅዱስ ቂጥን በማፈንደድ አላሁ አክበር በሚል የሚመጣ መሬት የለም። በጦርነት የወሰዳችሁ በጦርነት ይመለስ። መሳሪያውን አስረከቡ፣ ተሸነፉና ፊታቸው ወደ ሚስቶቻቸው አዞሩ። ከዚህ በኋላ እንደገና ወደ እኔ። ይሄ ነው የሆነው። የመጨረሻ መልእክቴ በትግርኛ ነው። ኢትዮጵያውያን 130 ሚሊዮን ኢና ዝመጽእ ዘሎ 2030 ከዓ 200 ሚሊዮን ክንበጽሕ ኢና እንዳበልኩም መደር ዕቡዳትን ጽላትን ኣይተስምዑና። ውጥን ስድራ ቤታት ተመሃሩ ከዓ ንብለኩም ንሕና ስቂልኩም ከተዕብይዎም ዘይትኽእሉ ቆልዑት ሻሕሻሕ ኣይትበሉ ከዓ ንብለኩም። ድሓር ከዓ ትወልዶ ቆልዓ ንኹናት ኣይኮነን። ተወሊዱ ዓብዩ መሲሉ ሓረግ ወለዶታትካ ንኽትከኣልካ ዳ እምበር ንኹናት ኣይኮነን። ድሓር ከዓ ብዝሒ ትእመኑ። ንኣብነት እስራኤል እታ ዝነኣሰት መሬት ዘለዋ ዝወሓደ ቁፅሪ ህዝቢ ዘለዋ ኮይና ግን ከዓ እታ ዝሓየለት ሃገር ኣብ ዓለም እያ። መን ትንክፋ? ስለዚ ብዝሒ ትእመኑ። ባይ ባይ፣ ቻው ቻው። እናንተም ደህና ሁኑ።